እንዴት ከርማችኋል? እንዴት ቆይታችኋል? ውድ የእግር ኳስ አፍቃሪያን፣ ዛሬም እንደተለመደው በእግር ኳስ ትንተና ተመልሰናል። አብራችሁን ቆዩ። እግር ኳስን በበላይነት ለረጅም ጊዜያት በመቆጣጠር ክብርንና አሸናፊነትን ለዘመናት መለያቸው በማድረግ ነጭነትን በዓለም ሕዝብ ልቦና ውስጥ እንዳይሻር አድርገው ስለጻፉት የዘመናችን ኃያልና ገናናው ክለብ ሪያል ማድሪድ አሁናዊ ሁኔታ እንመለከታለን። በባለፉት 2 ዓመታት ውስጥ የነበራቸውን ጥንካሬ ያጡት ሪያል ማድሪዶች ይህን ችግር ለመፍታት ከአንድም 2 ጊዜ አሰልጣኞቻቸውን ቀይረዋል። ነገር ግን ለደጋፊ ጨዋታዎችን ከማሸነፍ የዘለለ ምንም የረባ ነገርን አላቀረቡለትም። እነዚህ አሰልጣኞች በአንድ ወቅት የአንድ እምቢተኛ አሰልጣኝ ተጫዋቾች ነበሩ። እርሱም ጆዜ ማሪዮ ዶስ ሳንቶስ ሞሪኒዮ ፌሊክስ ነው። ይህ ሰው በ2011-12 እንደ ፈረንጆቹ አቆጣጠር ማድሪድን 100 ነጥቦች እንዲያገኙ በማድረግ የላሊጋው ሻምፒዮን አድርጎ ነበር። ይህን ታሪክ ያረሱት ፔሬዝ ማድሪድ በመልበሻ ክፍልና እርሱን በሚመጥን አሰልጣኝ እጦት ለተንገላታው መፍትሄ ናቸው በማለት ወደ ሪያል ያመጧቸው። ሞሪኒዮ ማድሪድ እንደመጡ የመጀመሪያ ስራቸው የነበረው በክለቡ ያሉትን ተጫዋቾች በማነጋገር መልበሻ ክፍሉን በቁጥጥራቸው ስር መዋል ነበር። ይህም ነገር በጥቂቱም ቢሆን የተሳካላቸው ይመስላል። በተጨማሪም ማድሪድ በባለፉት ዓመታት በተደጋጋሚ ሲቸገርባቸው የነበሩትን የስኳድ ዴፕዝ ኳሊቲ ፕሮብሌም በመረዳት ተጨማሪ ተጫዋቾችን ወደ ማስፈረም የገቡት። በዚህም 6 አዳዲስ ተጫዋቾችን በገንዘብና በነፃ ወደ ክለቡ ቀላቅለዋል። ላሊጋው ገና ጅማሮ ላይ እንደመሆኑ ነገሮችን እንዲህ ነው ብሎ መናገር ባያስችልም ዘስፔሻል ዋን ግን ጥሩ የሆነ ቡድን እየገነቡ እንዳለ ማሳያዎች አሉ። እስካሁንም የወዳጅነት ጨዋታዎችን ጨምሮ 7 ጌም ያደረጉት ጆዜ 6 አሸንፈው በአንዱ ብቻ አቻ ወጥተዋል። ነገር ግን ማድሪድ ጋር ያለው ጨዋታዎችን የማሸነፍ ጥያቄ አይደለም። ለምን? ማድሪድ ሁለተኛ ሆኖ እንኳን ሲያጠናቀቅ የሚያገኛቸው ነጥቦች ከፍተኛ ሆኖ ስለሚጨርስ ነው። በተጨማሪም የሻምፒየንስ ሊግ ውድድርንም ብንመለከት የውድድር ቶፕ ስኮረር ኪሊያን ምባፔ የማድሪድ ቁልፍ ተጫዋች ነው። በመሆኑም ማድሪድ በእነዚህ ውድድሮች ውስጥ ስኬትን የማጣት ሚስጥሩ የተከላካይ ስፍራ ተጫዋቾች የጥራትና ቁጥር ማነስ ነው። ለዚህም ነው ጆዜ ስራቸውን ሲጀምሩ ከአዲሱ ፈራሚዎች መካከል 3 የተከላካይ ስፍራ ተጫዋቾችን ከቶፕ ክለቦች ያስፈረሙት። ኩኩሬላን ከቼልሲ፣ ዶምፍሪስን ከኢንተር እንዲሁም ኮናቴን ከሊቨርፑል። ይህ እንዳለ ሆኖ በባለፉት ዓመታት ማድሪድ የጁድ ቤሊንጋምን ግልጋሎት ባጣ ጊዜ የመሃል ሜዳውን ለመቆጣጠር የሚያስችል ተጫዋች ፍለጋ እስከ አካዳሚ በመውረድ ተጫዋቾችን ወደ ላይኛው ሳመጣ ነበር። ጆዜም ይህንን ነገር ጥሩ እንደሆነ ስላመኑበት አዳዲስ አዳጊዎችን ከልምድ ካላቸው ተጫዋቾች ጋር ለማዋሃድ ገበያ ውስጥ የመሃል ሜዳ ተጫዋች ፍለጋ ይወጡት። ለዚህም በርናርዶ ሲልቫን ከማንቸስተር ሲቲ ያስፈረሙ። ሲልቫ ቨርሳታይል የሆነ ብዙ ቦታዎችን ዶሚኔት አድርጎ መጫወት የሚችል ነው። ለዚህም በጉዳት ለሚታመሰው መልበሻ ክፍል እንደ ጥሩ መድኃኒት የታየው። ጆዜ በዚህም አላበቁ። ያን ዲዮመንዴን በሪካርድ ዋጋ እንዲሁም ካርሎስ ስፒን ይህ ነው ባልተዋለ ዝውውር ወደ ክለቡ ቀላቀሉ። ማድሪድ አሁናዊ ባለበት ሁኔታ ከበፊቶቹ በተሻለ የተረጋጋ መልበሻ ክፍልና ጠንካራ የትሬኒንግ ቆይታ አለው። እንደ አንዳንድ መረጃ ምንጮች ከሆነ ጆዜ እዛው የማድሪድ ካምፕ ቫልዴባስ እያደሩም እንደሆነ ተናግረዋል። እነዚህ ነገሮች ሁሉ ያደረጉት ሪያል ማድሪዶች አሁንም ብዙ የቤት ስራዎች ይቀራቸዋል። ቡድኑ አዲስ እንደመሆኑ መጠን ተጫዋቾች ለአዲሱ ታክቲክ እንዲሁም ወይም ለስታርቲንግ አሊያም ለቤንች ዝግጁ መሆን ይኖርባቸዋል። እስካሁን ባለን መረጃ ማድሪድ ዝውውር እንደጨረሰና ጆዜ ባለው ስኳድ ደስተኛ እንደሆኑ ተናግረዋል። ቡድኑም ያሉበትን ክፍተቶች እየሞላ ከሄደ እንዲሁም የወሳኝ ተጫዋቾቹን በጉዳት ካላጣ ዘንድሮ ሜጀር ትሮፊ ማሳካት እድልም አለ። አሁን ላይም 2 የላሊጋ ጨዋታዎችን ከሜዳ ውጪና በሜዳቸው አሸንፈዋል። የጆዜ አዲሱ ማድሪድ አሁን ባለበት ሁኔታ በእያንዳንዱ ስፍራ ቢያንስ 1 እና 2 ተተኪ ተጫዋቾች አሉት። ይህም አመቱ ኮንሲስታንት ሆኖ ያቆየዋል ተብሎ ይጠበቃል። ማድሪድ በላሊጋው ያደረገውን የመጨረሻ ጨዋታ ብንመለከት በሜዳው ሪያል ሶሲዳድን አስተናግዶ 4-1 በሆነ ውጤት ሲያሸንፍ ኪሊያን ምባፔ የአመቱን የመጀመሪያ ሃትሪኩን አግኝቷል። የመጀመሪያው አጋማሽ ጥሩ ያልነበሩት ማድሪዶች ኳስን በሚፈልጉት ልክ ወደ ግብ መቀየር ተስኗቸው ነበር። አርዳ ጉለርን በልዩነት የምናውቀውን ሰንጣቂ ኳሶቹንም አልተመለከትም። ሁለተኛው አጋማሽ እንደተጀመረ አዲስ ጉልበት ይዘው የመጡት ሎስ ብላንኮስ 3 ግቦችን አስቆጥረው 4-1 ጨዋታውን ይዘጉት። በዚህ ጨዋታ ቫልቬርዴ 1 አሲስት፣ ጁድ ቤሊንጋም 2 አሲስት፣ ቪኒ 1 ጎል እና 1 አሲስት እንዲሁም ኪሊያን ምባፔ 3 ጎልን አስመዝግበዋል። በጆዜ ስር ሁሉም ተጫዋቾች ለየት ያለ ሚና እንዳላቸው የተመለከትን ሲሆን ቪኒ ከዚህ በፊት መከላከል ላይ አስተዋጽኦ የማያደርግ የነበረው አሁን ላይ ከመሃል ሜዳ ዝቅ በማለት ካሬራስንና ኩኩሬላን ድጋፍ ሲሰጥ ተመልክተነዋል። በርናርዶ ሲልቫ ዲፕ ላይንግ ፕሌይሜከር ወይም ወደ ተከላካይ በመጠጋት ኳሶችን የማደራጀት ሚና ሲወጣ ተመልክተነዋል። ይህም ለፌዴ ቫልቬርዴ የቦክስ ቱ ቦክስ ወይም የ8 ቁጥር ሚናን ሰጥቶታል። ሌላው ጁድ ቤሊንጋም ነው። ከዚህ በፊት በ2023-2024 እንደ ፈረንጆቹ አቆጣጠር ላይ የምናውቀውን
ወደ አጥቂ መስመሩ በደንብ ተጠግቶ የሚጫወተውን ታክቲክ ጆዜ መልሶ የሰጡትም ይመስላል። ወደ ተከላካይ ስፍራ ስንመለስ ዲን ሃውሰን እና ኮናቴ ጥሩ ጥምረት እንዳላቸው የተመለከትን ሲሆን ኤሪያልውን ታክል ጥሩ መለያቸው ሆኗል። ነገር ግን አሁንም ከተከላካይ ጀርባ የሚደረጉ ሩጫዎች ላይ ችግር አለ። ለዛም ነው በሪያል ሶሲዳድ ጨዋታ አንድ ጎል ያስተናገዱት። ከሞላ ጎደል እስካሁን ባለው ጥሩ ነገርን ያሳዩት የጆዜ ማድሪዶች እሁድ አዲስ አዳጊውን ማላጋን ያስተናግዳሉ። በመጨረሻም ለእሁዱ ጨዋታ ይሆናል የምለውን ፎርሜሽን እና ላይናፕ ልጠቁምና እዚህ ላይ ላብቃ። በፎርሜሽን ላይ 4-2-3-1 የጆዜ ፌቨራይት የሆነውን ስጠቀም በረኛ ላይ ቲቦ ኮርቷን፣ በራይት ባክ በኩል ላይ ትሬንትን እንዲሁም የመሃል ሁለት ተከላካዮች ኮናቴና ዲን ሃውሰንን ሳደርግ በሌፍት ባክ ላይ አዲስ ፈራሚያችንን ኩኩሬላን አስገባለሁ። በመሃል ላይ ሁለቱ ላይ የሚገቡት የሁለቱ ፒቮት ላይ በርናርዶ ሲልቫን እና ፌዴሪኮ ቫልቬርዴ ሲሆን የ10 ቁጥር ሚናን ጁድ ቤሊንጋም ሲወጣ የሌፍት ዊንግ ቦታ ላይ ቪኒሲየስ ጁኒየር እንዲሁም የአጥቂ መስመሩን ኪሊያን ኤምባፔ ሲመራ በቀኝ መስመር በኩል ላይ አዲስ ፈራሚውን ያን ዲዮመንዴን እንዲገባ ጥቆማ ይነሰጣለሁ። ይህንን ይመስላል። ለእንደዚህ አይነት ትንተናዎች ይህንን ቻናል ሰብስክራይብ ማድረጉን እንዳይረሱ። ኪካይብ